ሰላም ቤተሰቦች፣ ወራሽ ያልሆነ ሰው ንብረቱን ይዞ 10 ዓመት ቢያልፍም ይርጋ ያገደኛል ብለው አይጨነቁ። የህግ አማካሪና ጠበቃ ፈቃዱ በቀለ እባላለሁኝ። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ። በዚህ ቪዲዮ በኢትዮጵያ የውርስ ህግ የማይኖርበትን ሁለተኛ ምክንያት እንመለከታለን። በዚህ መሰረት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 47021 በሰጠው አስገዳጅ የህግ ትርጉም መሰረት ወራሽ ባልሆነ ሰው ንብረቱ ከተያዘ ውርሶን ለመጠየቅ የይርጋ ጊዜው መቼ ነው መቆጠር የሚለውን ነገር በተመለከተ ምላሽ ሰጥቷል። በዚህ መሰረት ወራሽ ባልሆነ ሰው ንብረቱ ከተያዘ እርስዎ ንብረቱን ለመጠየቅ የይርጋ ጊዜ መቆጠር የሚጀምረው ንብረቱን መያዙን ካወቁበት ጊዜ ጀምሮ ነው። እርስዎ በፍርድ ቤት ወራሽነት ካረጋገጡበት ጊዜ ጀምሮ ሳይሆን ንብረቱን መያዙን ካወቁበት ጊዜ ጀምሮ ነው። በዚህ መሰረት ለምሳሌ ያህል ሰውየው ንብረቱን ወይም ሴትዮዋ ንብረቱን ከያዘች 10 ዓመትም ወይም 20 ዓመትም አልፎ ሊሆን ይችላል። እርስዎ ግን ያወቁት ጊዜ ከሆነ ካወቁበት ጊዜ ጀምሮ የይርጋ ጊዜ መቆጠር እንዳለበት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አስገዳጅ የህግ ትርጉም ሰጥቷል። በዚህ መሰረት መብቶን እንዲጠይቁ በማለት የዛሬ ቪዲዮን ያጠቃልላለሁ። ቪዲዮውን አሁንም በድጋሚ ጠይቃችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። ቪዲዮውን እስከ መጨረሻ ስለተመለከታችሁ አመሰግናለሁኝ።